السلام عليكم ورحمة الله وبركاته. ቤተሰብ ሰላም ናችሁ? እንዴት ናችሁ? አላችሁ? አልሐምዱሊላህ ከኔ ጋር ሁሉ ሰላም ነው። ኢድ እንዴት ተሳልፋችኋል? ከኛ ጋር ቢስ ነው። እስቲ አንድ ነገር ልናገር። በተለይ በኢትዮጵያ ውስጥ በሀዲያ ክልል በሰሞኑ መስጂድ አቃጠላችኋል፣ ኢድ ሰላት እንዳይሰግዱ አርጋችኋል። ይህንን ያደረጋችሁት የፖሊስ አመራሮች ደንቡ ልብስ ለብሳችሁ ጨለማ ተገን አርጋችሁ አቃጠላችኋል። ማለትም ሙስሊሞች ላይ በሀዲያ ክልል ብዙ ጊዜ ነው የሚጮቀኑት፣ ዛሬ ብቻ አይደለም። ማለትም ይህንን መስጂድ የሚያቃጥለው የሚያዘው ማን ነው? ከጀርባው ማን ነው አለው ቢላችሁ መጣራት አለባቸው። የፌዴራል የመጅልስ አመራሮች መቼም የሙስሊም ኃላፊነት ወስዳችሁ የሙስሊሞችን ችግሬ ነው ቢላችሁ የሚትፈቱ ሽማግሌዎች የመጅልስ አመራሮች አላችሁ። ይህንን መስጂድ ያቃጠለው ከጀርባው ማን አለው? የዚዮን አመራር አለበት እጁ አለበት ወይ? የቀበሌ ሊቀመንበር እጁ አለበት ወይ? የወረዳ አመራር እጁ አለበት ወይ ብላችሁ ቁጭ ብላችሁ መጣራት አለባችሁ። እንደዛ ካልሆነ በስተቀር ወደፊት ይቀጥላል። መቼም በሀዲያ ክልል ሙስሊሞች አናሳ ናቸው። ስለዛ ነው ብዙ ጊዜ ይጮቀናሉ፣ መስጂዳቸው ይቃጠላል። የኔ ጥያቄ እናንተዎች የፖሊስ አመራሮች የመንግስት ደንብ ልብስ የለበሳችሁት መንግስት እናንተዎችን የቀጠረው መላው ህብረተሰቡን ለማገልገል እንጂ ሙስሊሞችን መስጂድ ለማቃጠል አይደለም። የመንግስት ደንብ ልብስ የለበሳችሁት ወይንም ከቤንጤ ጎን ሆናችሁ የሙስሊሞችን መስጂድ ልታቃጥሉ አይደለም። የመንግስት ደንብ ልብስ የለበሳችሁት እናንተዎች የመንግስት አመራሮች፣ የቀበሌ ሊቀመንበር፣ የወረዳ አመራሮች፣ የዚዮን አመራሮች መላው ህብረተሰቡን ለማገልገል እንጂ በአንዱ የበላይነት ሆናችሁ የሰውን መስጂድ ለማቃጠል ሳይሆን እናንተዎቹ የሰው ኃላፊነት አለባቸው እኮ እናንተዎች። በእርግጥም በሀዲያ ክልል ብዙ ጊዜ መስጂድ ይቃጠላል፣ ሙስሊሞች ይጮቀናሉ። አዲስ አይደለም፣ ብርቅ አይደለም፣ ለኛ ለምደነዋል። ላኪን በሀዲያ ክልል ሙስሊሞች እናጥፋለን ብላችሁ ካሰባችሁ ይሄ ስህተት ነው። ሙስሊም መቼም አይጠፋም፣ ይጨምራል እንጂ መቼም አይጠፋም። በአንደኛ ደረጃ በአዲስ አበባ የተቀመጣችሁ የፌዴራል መጅሊስ አመራሮች አላችሁ። በየቦታው ተዘግዝቃችኋል፣ ተቀምጣችኋል። እናንተዎች የሙስሊሞች አማና አዳራ አለባቸው። እናንተዎች ቀበሌ ወርዳችሁ፣ ወረዳ ወርዳችሁ፣ ዚዮን ወርዳችሁ ይሄንን በንግግር ማፍታት ሲገባችሁ ሁሌ ጭቅጭቅ፣ ሁሌ መስጂድ ይቃጠላል፣ ሁሌ መስጂድ ይፈርሳል። ይሄ ምን ማለት ነው? አሁንም ታች ወርዳችሁ ይሄንን በንግግር ማፍታት አለባችሁ። አሁን በኢትዮጵያ ውስጥ ሙስሊሞች ብዙ ናቸው ይባላል። ላኪን በየጊዜው መስጂዳቸው የሚቃጠለው የሙስሊሞች ናቸው። የት አላችሁ? በኢትዮጵያ ውስጥ ሙስሊሞች ብዙ ናቸው የምትባሉት የት አላችሁ? እሺ የት አላችሁ? የሙስሊምና ኃላፊነትና አንስታችሁ ወንበር ላይ የተቀመጣችሁ የመንግስት አመራሮች የት አላችሁ? የሙስሊሞች ኃላፊነትና አለብኝ ብላችሁ የሚታስቡ ከሆነ አሁንም ይሄንን በንግግር ማፍታት አለባቸው። በሆሳና ሌሞ በሚባል ወረዳ ይሄ ካልሆነ በስተቀር ወደፊትም ይቀጥላል። እንደሚታወቀው ሆሳና
ሀዲያ ክልል ቤንጤ ብቻ ነው። ቤንጤ ብቻ ሙስሊሞች አናሳ ናቸው። ስለዛ ነው መስጂዳቸው ይቃጠላል። ሰላታቸው በኢድ ጊዜ እንዳይሰግዱ ይደረጋል። አሁንም ቢሆን ይሄንን በንግግር ማፍታት አለባቸው እንጂ የሰፋ በሄደ ቁጥር አሁንም መስጂድ ሊቃጠል ይችላል። በተለይ የፖሊስ ደንብ ለብሳችሁ የመንግስት ቅጥረኛ ሆናችሁ ይህንን መስጂድ ቆማችሁ የሚታቃጥሉ የመንግስት አመራሮች እናንተዎች ሌባዎች፣ እናንተዎች የህዝቡ ኃላፊነት እንጂ ለቤንጤ ቆማችሁ የሙስሊሞችን መስጂድ ሊታቃጥሉ አይደለም መንግስት የቀጠራችሁት እናንተዎች። እናንተዎች የህዝቡ ኃላፊነት አለባቸው እኮ እናንተዎች የሰብ ኃላፊነትና አማና አለባቸው እናንተዎች። መቼም ቤንጤዎች አማና አታውቁም እናንተዎች። አሁንም ቢሆን ወደፊትም ቢሆን በንግግር ማፍታት አለባቸው። ኢትዮጵያ የቤንጤ ብቻ አይደለችም፣ የሙስሊም ብቻ አይደለችም፣ የክርስቲያን ብቻ አይደለችም። ቢርግጥም ሙስሊሞችን እናጠፋለን ቢላችሁ ከሆነ ይህ ስህተት ነው። ሙስሊም የሚጠፋ ነገር የለም፣ ጭራሽ የሚጠፋ ነገር የለም። አብቁ። ምን ሆናችኋል? የሀዲያ ክልል የመንግስት አመራሮች ከሙስሊሞች ጎን እንዴት መቆም አቃታቸው? እናንተዎች ወይ በሙስና ተበክላችኋል። አሁንም የመጅልስ አመራሮች ይህንን በንግግር ማፍታት አለባቸው ለማለት ነው። ሀገራችን ኢትዮጵያ አላህ ሰላም ያርግልን ለማለት ፈልጋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።